ምንድነው እንኳን እኔ ሰሞኑን ጥሩ እድሜ እያየሁ አይደለም። እንደዚህ እንድትጨነቂ አልፈልግም። ትንሽ ብቻ ታገሽ። እህታችን ወደኛ እንድትመለስ ነው እየሰራሁ ያለው። እሺ በቃ ቅቤው ታግቷል። ምን እንዴ? ሳሚ አረ ሳሚ ቢኒያም ቀጥታ ጥያቄ ትጠየቃለህ፣ ቀጥታ መልስ ትመልሳለህ። እስከ ዛሬ አረብ ሀገር ካሉ ሴቶች ስንት ብር ተቀበልክ? እርግጠኛ ናችሁ መሳይ ልጁ ይሄን ያክል ገንዘብ አለው? እንግዲህ ትራንዛክሽኑ የሚያሳየው እንደዛ ነው። አይ በጥሩ ዋጋ የተሸጠ ቤት ቢደልል ጥሩ ብር ሊያገኝ ይችላል። የራሱን ብር ይሆናል። ማጭበርበር የለመደ አታላይ የራሱ ነው ማለት ይከብዳል። ከእህቶቻችን የወሰደውን ገንዘብ በእጥፉ መመለስ አለበት። ይህ አታላይ እኛማ ያሰብነው እህቶቻችን ገንዘባቸውን ባንክ ቢያስቀምጡት ይወልድላቸዋል ብለን ነበር። እናንተ እንደፈለጋችሁ። እኔ ግን ልጅ እንዳከችው ብለ ብቻ ይባስ። እኔ ግን ለእህቴ የሞራል ካሳ መቀበል እፈልጋለሁ። ቁልፉ ተከፍቷል። ቢኒያም ውስጥ አለ እንዴ? ምን ማለት እንዴ? ልጅ የለም። ሰላም ውድ ተመልካቾቻችን፣ ፋሲካ ጌታቸው ወይም ደግሞ ልዩ ይባላለሁ። ይሄ ቅዱስ ፊልምስ ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ ቪዲዮዎችን እንለቃለን። ስለሆነም ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ስራዎቻችንን ያበረታቱ። እንዴ? ልጅ የለም። የደረው ነው። ምን በለው ይባላል? እኛም አሁን ካንተ ጋር ነው እንደዚህ ያየነው። ማለት እንዴት ነው ሊወጣ ይቻላል? ቆልፈበት አይደል እንዴ ይወጣል እኮ ባለፈው ቆልፈን ይርኩ እኮ። እንዴት ቶሎ በሏ እንደውል እንዴ! ደውሉ እንጂ ሳሚም ቴዲም አልደረሱም። እሺ መሳይ አንተ ለአቤል ደውል፣ ለአቤልም ይደውልለት። አሸናፊ ለሳሚ ደውልለት፣ እኔ ለቴዲ ደውልለታለሁ። ሄሎ አቤል፣ ኧረ እዚህ ችግር ተፈጥሯል። ምን ተፈጠረ? በቀጠራችን መሰረት በጠዋቱ ስንደርስ ቢኒያም የለም፣ በሩም ደግሞ ተሰብሯል። ምን? እንዴት ሊሆን ቻለ? የቢኒያም ስልክ እጃችሁ ላይ ነው? አዎ እኔ ጋር ነው። ታዲያ አስረነው እንደነበር ማን ያውቃል ከኛ ሌላ? አላውቅም፣ ብቻ ሳሚና ቴዲ ግን አልደረሱም። ግን እየደወልንላቸው ነው። እነርሱ እንደሆኑ ቀድሞ ደርስ የወሰዱት። መሳይ ቴዲ ደርሷል፣ እየመጣ ነው። እስካሁን እየሞከርኩለት ነው። የሳሚ ስልክ አይሰራም። ቴዲ እየመጣ ነው፣ ሳሚ ግን ስልኩ አይሰራም። በቃ ሳሚ ነው የሚሆነው። ትናንት በሀሳባችን ሳይስማማ ጥሎ ወጥቶ ነበር። ስለዚህ ሁላችሁም ወታችሁ ፈልጉት። ከዛ በፊት ግን ለእህት ደውልና ለሳሚ እህት ደውልላት፣ ቤት መኖራት አጣራ። ጥሩ፣ አሁን እንደውልለታለን። ምን ተፈጥሮ ነው? እባክህ ቢኒያም ጠፍቷል። እየቀለዳችሁ ነው? እንዴት ይጠፋል? ወለውን ቶሎ እንፈልጋለን። በጠዋቱ ነው የወጣው አለ። የት ነው የምፈልገው? የት ይዞ ሊሄድ ይችላል? አላውቅም፣ ግን ብቻ ሰው የሌለበት ነው ይዞ ሊሄድ የሚችለው። ምናልባት እዚህ ቅርብ ያለው ጫካ ምናልባት ሊሆን ይችላል። በቃ አሁን ቶሎ ነው እንፍታ፣ ቶሎ በል። ገደልከው ሳሚ? ብችል ባደረኩት ግን አቃተኝ። እና ሁኔት ነው ያለው? እዛ ጫካ ውስጥ አሰራው። ምን ነካ ሳሚ? ምን ማድረግ ነው? ሞቱ ካሳ ይሆናታል ብዬ አስቤ ነበር። መግደልም ቀላል መስሎኝ ነበር። በምድርም በሰማይም የሚያስጠይቅህ ነገር ቀላል እኮ አይደለም ነፍስ ማጥፋት። ለዛም ይሆናል ማጥፋት የከበደኝ። በህይወት አለ አይደል? አለ፣ ተርፏል አለ። አሹ የሁሉንም አካውንት ይዛል አይደል? ይዣለሁ፣ ከነገንዘቡ መጣ። አሁን ወደ ሌላ ጣጣ ውስጥ ሳንገባ ማቲያስ ያስኮኑ ፋርጨውና ወደ ጉዳያችን እንግባ። እባካችሁ ተወኝ፣ ስለ ወንድ ልጅ አምላክ። አሁን ዝም በል። አረብ ሀገር ከላካቸው ከቤዛ ከሰላም ከኤሊናና ከፍቅር 1,450,000 ብር የወሰድከውን ከነወለዱ ትመልሰዋለህ። በቃ መልሳለሁ። መጀመሪያ ፓስወርዱን ተናገር። እሺ እናገራለሁ። 2 5 1 4
በእንዳንተ አይነቱ ነው ወንዶች የምንሰደቡ። ቀሪውን ገንዘብ ከማን እንደተቀበልክ ስለማናቅ ለእርዳታ ድርጅት ሁሉንም ገንዘብ እንሰጠዋለን። እባካችሁ እኔ ለፍቼ ነው ያገኘሁት። እኔም እኮ በሴት ግፍ ደርሶብኝ የቤተሰቦቼ ማስታወሻ ቤት ነው ያጣሁት። አንተም ግፍ ደርሶብሃል? ችግር የለውም። አሳማኝ ከሆነ እኛ አቅህን አናውቀውም። ትችን ቁርስ ተበላትና እናወራለን። ሄሎ አቤል፣ ሳሚ ጫካ ወስዶ አስሮት ነው ያገኘነው። በእርግጥ ትንሽ ጎርቶታል፣ ግን ብራችንን ከነወለዱ አስመልሰናል። እናም ደግሞ ሳሚ መደብደቡ ሳይጠቅመን አልቀረንም። ገና ከጀምሩ ነው ብር ፓስወርዱን የተናገረው። በጣም አሪፍ። ታዲያ ምን ማድረግ አሰባችሁ? ከዚህ ሰፈር ለቆ እንዲሄድ እናስፈራራውና ፈተነው ትተን እንሄዳለን። እሺ አሳማኝ ከሆነ አቀናነቀን ብዬ ነበር። በላውን ተናገረና አነሳ። ገና 11ኛ ክፍል ተማሪ ያለው አንዲት ልጅ አፍቅሬ ነበር። ከልጅቷ ጋርም ለ3 አመት አብረን ቆይተናል። ታሪኬን በአጭሩ ስነግራችሁ የተወለድኩት ናዝሬት ከተማ ውስጥ ነው። ለእናትና ለአባቴ አንድና ብቸኛ ልጅ ስለነበርኩ አዲስ አበባ ሄጄ ትምህርት ካልተማርኩኝ ስላቸው እሺ በቃ ብለው ከሚጠፋ ቤት ተከራይተንለት ይማር ብለው ቤት ተከራይተውልኝ ገንዘብም እንደ ልቤ እየላኩልኝ እየኖርኩኝ እያለ በድንገት እናትና አባቴ ወደ ክፍለ ሀገር ሄዱ። በመኪና አደጋ ሁለቱንም አጣኋቸው። ከዛ በኋላ ከነሱ ውጪ የምቀርበው ምንም ዘመድ ስላልነበር ቤቱን በስሜ አዙሬ አከራየውና ወደ አዲስ አበባ ተመለስኩ። ከዛም ፍቅረኛዬ ቤት እንደወረስኩኝ ስትሰማ ለምን ወደ አውሮፓ ሄደን አንኖርም የሚል ሀሳብ አመጣች። እኔ ደግሞ እዚሁ ተጋብተን እዚሁ እንኖር ስላት ኢትዮጵያ ውስጥ የመኖር ሀሳብ እንደሌላት ነገረች። ከዛ እኔ እሺ ወደ አውሮፓ መሄድ እንኳን ብንስማማ መሄድ እንኳን ብንፈልግ እንኳን ብሩ ከየት ይመጣል ስላት እንዴት ነው የምንሄደው ስላት አንተ ብቻ ገንዘብ ፈልግ እንጂ ቀላል ነው አለች። ከዛ ገንዘብ እንደሌለኝ ነገርኳት። ከዚህ ከወጣን በኋላ ቤቱ ምንም ስለማይሰራልን ቤቱን ሽጠውና ገንዘብ እናገኛለን አለች። እኔም በጣም ወዳ ስለነበረ የቤተሰቦቼን ቤት ሸጥኩኝና ገንዘቡን አገኘሁ። ከዛ በኋላ የውጭ ፕሮሰሱን ለመጀመር እኔ ፓስፖርት ስላልነበረኝ ፓስፖርት ለማውጣት ስሞክር የፓስፖርት ቀጠሮ 1 አመት እና በትንሹ 1 አመት እንደሚፈጅ ሲነግሩኝ ችግር የለውም በቃ እኔ ልሂድና አስተካክለዋለሁ መጀመሪያ የኔ ፕሮሰስ ይለቃለች። እሺ ብዬ እሷ ፕሮሰሷን ጀመረች። ከዛ በኋላ ከመሄዳችን በፊት ሀገር እንጎብኝ ብላኝ ባህር ዳር፣ ጎንደር፣ ሐዋሳ፣ አርባ ምንጭ ሄድና ትላልቅ ሆቴሎች እያረፈን ተዝናናን። ከዛ በኋላ ቤት ሸጦ የተገኘው ገንዘብ ግማሹ አለቀ በመዝናናት። ከዛ ስንመለስ ቪዛው እንደተመታላትና እንደምትሄድ ነገረች። በቃ የአንተ ፕሮሰስ እስኪያልቅ ድረስ እኔ ሄጄ እዛ ነገሮችን አስተካክዬ ልጠብቅህ አለች። አንተ ፓስፖርቱ እንደመጣለህ ቀጥታ ትመጣለህ ብላኝ ሄደች። ምን ዋጋ እኔም የቤተሰቦቼን ቤት ማስታወሻዬን ሸጬ ላኳት። ከሄደች በኋላ ስልኳን አጠፋፍታ የውሃ ሽታ ሆና ቀረች።
ቤተሰቦቿ ጋር ሄጄ ስጠይቅ ወንድሟ ገፍትሮ ከዚህ በኋላ አጠገባችን እንዳደርስ እሷ አግብታለች ወደ ህይወቷ እንዳትመለስ ብሎ አባረረ። ከዛ የጀመርኩትን የድለላ ስራ አጠናክሬ ቀጥዬ ከኤጀንቶቹ ጋር መገናኘት ጀመርኩ። እዛ ሴቶቹን ወደ ውጭ እየላኩኝ መበቀል ጀመርኩ። እና አንድ ሴት ስላጠፋች ሌሎች ሴቶች መቀጣት አለባቸው? ምናልባት ያቺ ሴት ሌላ ወንድ እየተበቀለች ነው። ስለዚህ አንተ በሌላ ሴት በቀል ስትል ሌሎችን ስትበቀላቸው እነሱ ደግሞ አሁንም በሌላ ወንዶች ሲበቀሉ እንደዚህ ያለ ወንዶችና ሴቶች ይጨካከኑ ማለት ነው? ይቅርታ፣ እኔ በዛ ሰዓት ስለ ራሴ ብቻ ነበር ሳስብ ነበር። ዋና እቅድ የቤተሰቦቼን ማስታወሻ ቤት ማስመለስ ነበር። ቢሆንም ግን ልክ አልሰራሁም እና እባካችሁ ይቅርታ አድርጉ። አሁንማ ምን አማራጭ አለ ይቅርታ ከመጠየቅ ውጪ? በድንካ ከዚህ ሰፈር ከዚህም በኋላ እዚህ ሰፈር እንዳናለኝ ለቀት ትወጣለህ። ዛሬ ሳሎን ሳላድር ሰፈር ለቅቄ እወጣለሁ። እባካችሁ ይቅርታ አድርጉ። በላው ማትፈቱትና እንጂ እሺ ቆይ ስላቋረጥኳችሁ በጣም ይቅርታ። ፊልሙ እንደተመቻችሁ ተስፋ አደርጋለሁ። ቆይ አሁን ላይክ እና ሰብስክራይብ ማድረግ ምን ይከብዳል? ስለዚህ ባካችሁ ላይክ እና ሰብስክራይብ በማድረግ አበረታቱ። እንግዲህ በልተናል፣ ጠጥተናል። የበላነውን ከስጋችን የጠጣነውን ከደማችን አምላካችን እግዚአብሔር ያዋህደልን። እንግዲህ እንደዚህ መሰባሰባችን መልካም ሆኖ ሳለ ደግሞ አንዳንዴም ደግሞ ጨዋታ ስለሚያስፈልግ ሰፋ ብለን ደግሞ ከማዕዱ ተነሳን እዛች ሳሎን ገብተን ደግሞ እስኪ አንዳንድ ጨዋታ ብንጫወት። ልጆች ኑ እስኪ አንሱት ይሄን ገበታ ነው ከፋርኩት እኛ እዛ ሄደን እንጫወት። አንዴ ስሙኝማ፣ አስደሳች ዜና አለ። ምን ተገኘ ልጄ? ደስ ይበል። እህቴን ነበር ሳውራት የነበረው እና በአሁኑ ሰዓት በጣም ደስተኛ ሆናለች። ተረጋግታ ነው ያወራች እና እናንተንም በጣም እንዳመሰግንላት ነግራኛለች። በወሩ መጨረሻ ደግሞ እንደምትመጣ ነግራኛለች። በጣም ደስ ብሎኛል። እንኳን ደስ አለ ወንድማችን። ሳሚ ያንተ ስት እንዴት ናት? እግዚአብሔር ይመስገን። እድሜ ለእናንተ። እኔማ በእንዴት ነገሮችን ላበላሽ ነበረ። አሁን እህቴ ተረጋግታ የለፋችበት ገንዘብ በመመለሱ ደስተኛ መሆኗን ሳቅ ይበልጡን ደስተኛ ሆኛለሁ። ይቅር በሉኝ ላበላሽሁት ነገር። አይ ሳሚ፣
አንተ እንደዛ በደንብ ባትቀጠቅጠው ኖሮ በጭራሽ ፓስዋርዱን አይናገርም ነበር። እኔ የምለው ሰሞኑን ቢኒያም ያየው ሰው አለ? ደውሎልኝ ነበር። ምነው ጠፋክ ስለው ትንሽ አየሩ ስላልተመቻቸኝ ከከተማ ወጣ ብዬ ነው አለኝ። አይ አቤላ፣ እንደዛ ደጋግመህ ስትደውል የእሱን መታገት ያላወቅህ መስሎት ዋና አቀናባሪ መሆንን መቻወቅ ነው። ሁላችሁንም ቆመሽ እንደኔ ዝቅ ብለሽ አመስግኝልኝ ብላኛለች። በጣም ደስ ብሎኛል። በሚቀጥለው ሳምንት ደግሞ ልክ እንደኔ ሆነሽ ሁሉንም ሰብስበሽ ምሳ ጋብዥልኝ ብላኛለች እህቴ። ዋው በቃ በየሳምንቱ ግዣ በግዣ ልንሆን ነው። ቡና ግን ያንቺን ነው የምፈልገው። በየሳምንቱ ታፈያለሽ። ኧረ እባክህ በሚቀጥለውማ ማህሌት ናት ቡና የምታፈለው በቤቷ። አይ ማቲ ደግሞ የማሂን ቡና ብትቀምስ ቀኑን ሙሉ ነው እንዲች ነቃ ብለህ የምትውለው። የእህቶቻችንን ሙያማ በቡና ብቻ ነው፣ በምግብ መቅመስ ይኖርብናል። በዚህ ጊዜ እኮ ወንዶችን በሙያ እየተሳተፉ ነው። እኛም እንሞክራለን። ወደፊት ልናገባ ስንል ይጠቅማል። ልክ ነህ የኔ ልጅ። በዚህ ጊዜ ወንዱም የሴት ስራ ነው ብሎ መተው የለበትም። መተጋገዝ ግድ ነው። በቃ ሙያ ለወንዶች ግዴታ ሆነ አይደል? ቆይ ግድ የለም ከዩቲዩብም ቢሆን እንማራለን። አንዳንዴ ደግሞ እናቶቻችን ሲሰሩ ማየት ነው። ዛኔ ለምደዋለን። እኔ ሚስት ላግባ እንጂ እንጀራ ጋገር ብትለኝ ራሱ ጋገራለሁ። ሄሎ ልጄ፣ እንዴት ነሽ? ደህና ነኝ አባዬ። እንዴት ነህ? እማዬስ ሊዱና አቤልስ? እግዚአብሔር ይመስገን። ስራ እንዴት ነው ልጄ? ስራ ጥሩ ነው አባዬ። ቢኒያም ያጭበረበረን ሴቶች ጓደኛ ሆነናል። እየተደዋወልን እናወራለን። ጥሩ ቤተሰቦች ስለሰጠን እግዚአብሔርን እያመሰገንን ነው። ብቻ በፍቅር ቢጎዳን በሆነ ነገር ደስተኞች ሆነናል። አቤል ጀግናውን ደግሞ እደውልልሃለሁ በልልኝ። ቤዛ እንድትሰባሰባችሁ ነግራኝ ነው። ሁሉንም ምስጋና አቅርብልኝ፣ እደውላለሁ። እሺ ልጄ፣ እኔ ነግራቸዋለሁ። ደህና ዋይ። አቤል ልጄ ጀግና ብላለች፣ ደግሞ እደውልልሃለሁ ብላለች። እዚህ ያላችሁም ሁላችሁም ትልቅ ምስጋና አቅርባለች። በእውነት እኔም በጣም ነው ደስ ያለኝ። ሄሎ እንዴት ነሽ? አሎ እዚሁ ሰፈር ነኝ። ልምጣ መጣሁ። እሺ መጣሁ። እሺ ቆይ ልጄ፣ አንዴ ሁላችንም አብረን እንሄዳለን። ዛሬ ላደረገልን እግዚአብሔር መጀመሪያ ምስጋና ማቅረብ አለብን። ስለዚህ ሁላችንም ከወንበራችን ተነስተን አምላካችን እግዚአብሔር ማመስገን አለብን። በእውነት ዛሬ በጣም ደስ የሚል ቀን ነው። እውነቴን ነው፣ ደስ ብሏችኋል ብዬ አስባለሁ። ስለዚህ አንዴ አምላካችንን እናመስግን። ያኔ ወድ በልዬ እንዴት እንደናፈቅሽኝ። እኔስ ብትል ሰሞኑን እኮ ስራ አለብኝ ብለህ ስጠፋ እኮ በናፍቆት ልሞትብህ ነበር። በልዬ እኔም እኮ ናፍቀሽኛል። ነገር ግን ዛሬ እርግጠኛ ሆኜ ማወቅ እንፈልገው አቤል ምን ያክል ከልብሽ እንዳወጣሽው ነው። የኔ ልዑል አቤል እኮ አንተን ለማግኘት እግዚአብሔር መንገድ ያደረገልሽ ነው። ለኔ የአባቴ አምላክ ሎሌን ሰጥቶኛል። ግን ሁሉን ለማግኘት ተስፋ ሳልቆርጥ ስጠብቃት እስካሁን እሷ ወንድሜ ነው ትላለች። የምታፈቅረኝ ብሌን እንኳን ሎል ተሳክቶለት ደስተኛ ሆነ። የኔ ነገር ምን ይሆን መጨረሻው? አይ እኔ ሄሎ ሉዬ፣
ወይ አቤልዬ የኔ ጀግና። አቤልዬ ነው ያልሽ? አቤልዬ የኔ ጀግና ነው ያልኩ። ምን ይደንቃል ይሄ? አንተ እኮ ለኔ አይደለም ለሌሎች እህቶቻችን የተረፍክ አስተዋይ ቁም ነገረኛ ነህ። እና ዛሬ ደወልኩልህ ጥያቄን ተቀብያለሁ ልልህ ነው። አንተ ሐሳብህን ካልቀየርክ። ኧረ አልቀየርኩም እሉዬ።